እሺ ጥሩነሽ ዲባባ በሪዮ ኦሎምፒክ በ10,000 ሜትር ሴቶች የናስ ሜዳሊያ አሸናፊ ሆነሻል። እስኪ እንደው ያው ሪዮ ላይ ስትሳተፊ ለአራተኛ ጊዜ ነው እና ኦሎምፒክ ላይ ባለፉት 3 ኦሎምፒኮች ላይ ከነበረሽ ተሳትፎ አንጻር ሪዮ ላይ የነበረሽ ቆይታ እንዴት አገኘሽው? ዝግጅቱ አጠቃላይ እንዴት ነበር? ያው ዝግጅቱ በጣም ደስ ይላል። ውድድሩ ትንሽ ዙሩ የካናዳ ቢሆኑ ደስ ይላል። ያው ሜዳሊያ ውስጥ ለመግባት እያለ በጣም የተደሰትኩበት ውድድር ነው። ቆይታ ሽሬ ውስጥ የነበረሽ ቆይታ በቪሌጅ ውስጥ አጠቃላይ ከተማዋን የኦሎምፒክ ዝግጅታቸውን እንዴት አገኘሽው? ለንደን፣ ቤጂንግ እንደገና አቴንስ ላይ ተሞክሮ ነበረሽ እና እንዴት አየሽው? እሱንስ ማለት ያው ሌላ ቦታ በከተማ ውስጥ እንዳለን እዚህ ግን ያው ሪዮ ከቪሌጁ አልወጣንም። ይሄ ነው ማለት አልችልም። ግን ዝግጅቱ ያው ማንኛውም ሰው በቲቪ እንዳየው ነው ያየሁት። ቪሌጅ ውስጥ ያው ደስ ይላል። እንግዲህ ሪዮ ላይ ትልቅ ስህተት ከሆኑ አትሌቶች መካከል አንዷ አልማዝ አያና ናት። አልማዝ እንግዲህ በሪዮ ድንቅ ብቃቷን አሳይታ የዓለም ሪከርድ ጭምር በመስበር የ10,000 ሜትር ሻምፒዮን ሆናለች። የእሷ እንግዲህ እዚህ ውድድር ላይ ብዙ ጊዜ ስታሸንፍ እየተጠቀመች ያለችው ለየት ያለ አሯሯጥ ስታይል አላት። በአንቺ እይታ የአልማዝን ብቃት እንዴት ትገልጪዋለሽ? ያው አልማዝ አሁን የመጣች ልጅ ናት። ይህን ዓመት ቆንጆ እየሮጠች ነው ከአምና ጀምሮ። አልማዝ የምትደነቅ ልጅ ናት። ኦሎምፒክ ላይ በጣም ይከብዳል። ሪከርድ ሰብሮ ማሸነፍ በተለይ በ10,000 እና በ5,000 በጣም ይከብዳል። አልማዝ ግን ይሄን ነገር አድርገዋለች። ከ2012 ለንደን ኦሎምፒክ ወዲህ ሴቶች የተሻለ ስኬት በማስመዝገብ ላይ ነው የምትገኙት እና የሴቶች በኦሎምፒክም በዓለም ሻምፒዮና የተሻለ ስኬት የማስመዝገባቸው ሚስጥር ምንድን ነው? በወንዶች ውጤት እያጣን ያለው ለምን ይመስልሻል? ማለት ያው ወጣት አትሌቶች አሉ። በወንዶችም ሴቶቹ እንደሚያመጡት ማምጣት ይችላሉ። ከዚህም በፊት ያው ስልጠና ላይ ችግር ያለ ይመስለኛል እንደምናስበው። ይሁን እንጂ ያው አሁን በወንዶቹ 10,000 ላይ በጣም ቆንጆ ነው ያደረጉት። ወጣቶች ናቸው። እነሱ ላይ ቢሰራ ትሬኒንግ በደንብ በአግባቡ ቢሰሩና የሚከታተላቸው አሰልጣኝ ደህና አሰልጣኝ ካለ ቆንጆ ውጤት ያመጣሉ ብዬ አስባለሁ። እንዳሁኑ ከተያዙ ሪዮ ላይ እንግዲህ ያው ታናሽ እህትሽ ገንዘቤ ዲባባም በ1500 ሜትር ኢትዮጵያ ወክላ በመወዳደር ላይ ትገኛለች። ገንዘቤ እያደረገች ያለውን ተሳትፎ እንዴት ተመለከትሽው? ዛሬ ምሽት የ1500 ሴቶች ፍጻሜም አለና በዚህ ውድድር ላይስ በሚኖረው ፉክክር ምን አይነት ውጤት ትጠብቂያለሽ ከሷ? ማለት ያው ገንዘቤ ጠንካራ አትሌት ናት። ጥሩ ትሬኒንግ አድርጋለች። እንግዲህ እግዚአብሔር ነው የሚያውቀው የዛሬው ውጤት። ጎበዝ አትሌቶችም አሉ። ገንዘቤ አንደኛ ትወጣለች ብዬ ነው የማስበው። ለረጅም ጊዜ እንግዲህ ጥሩነሽ በትራክ ላይ ውድድሮች ብዙ ስኬቶችን ተጎናጽፈሻል። ከለንደን ኦሎምፒክ በኋላ ደግሞ ወደ ጎዳና ውድድሮችም ገብተሽ በግማሽ ማራቶን እና በማራቶን ስትሳተፊ ነበር። ቀጣይ ዓመት ለንደን ላይ ዓለም ሻምፒዮና ይኖራል። ጥሩነሽ ዲባባን በሚቀጥለው ዓመት በዓለም ሻምፒዮና ላይ በትራክ ውድድር ላይ ልናያት እንችላለን። እንግዲህ እግዚአብሔር ነው የሚያውቀው። እኔ ወደ ማራቶን መሄድ እፈልጋለሁ። ይሁን እንጂ ያው አጭር ጊዜ በመሆኑ ምናልባት በ10,000 እወጣለሁ ብዬ አስባለሁ። ስለዚህ ሁለቱንም ጎን ለጎን ለማስኬድ እቅድ ነው ያለሽ። ከዚህ ከሪዮ ኦሎምፒክ ጋር በተያያዘ ነው የተመለከትሽው ለየት ያለ የገረመሽ ነገር አለ ወይ? ደግሞ ማስተላለፍ የምትፈልጊው አጠቃላይ መልእክት ካለ? ከውድድሩ ውጭ ምንም ያየሁት ነገር የለም። ለምን ወደ ከተማም አልወጣንም። ያው ማስተላልፈው የኢትዮጵያ ሕዝብ ያው ሁሉም ከኛ ጎን ናቸው። በጣም አመሰግናቸዋለሁ።